ሰላም እንዴት ናችሁ? እኔ ሀገር ኤርትራ እባላለሁ። አሁን የማሳያችሁ ሲስተማችን ላይ አንድ ከስተመር አካውንቱና ፓስወርዱን ተጠቅሞ ወደ ሲስተሙ ገብቶ ሲስተሙ ላይ ያሉትን ነገሮች እንዴት እንደሚጠቀም አሳያችኋለሁ። እዚህ ጋር አድሚኑ ክሬት ባደረገው አካውንት እንገባለን። እዚህ ጋር ፓስወርድ ፒን አስገብተን ሎጊን እንለዋለን። አሁን እዚህ የአንድ ከስተመር ሊጠቀም የሚችለው እዚህ ጋር የአበበ ከበደ ይላል የከስተመሩ ስም። ይሄ ከስተመር ዲፖዚት ማድረግ ይችላል፣ ዊዝድሮ ማድረግ ይችላል፣ ብር ደግሞ ትራንስፈር ማድረግ ይችላል፣ ፒኑንም ቼንጅ ማድረግ ይችላል፣ የትራንዛክሽኑን ሂስቶሪውንም ማየት ይችላል ማለት ነው። አሁን ከዚህ ፋንክሽን ውስጥ አንዱን እናያለን። ዲፖዚት በማድረግ ዲፖዚት ከማድረጋችን በፊት ከስተመሩ አካውንት ውስጥ ያለውን አማውንት እናያለን። 1676 ብር አለ። እዚህ ላይ ዲፖዚት በማድረግ ፋንክሽኑን እንትን እናደርጋለን ማለት ነው። ሰክሰስፉሊ ዲፖዚት ብሏል። ሄደን አማውንቱን እናያለን እንደጨመረ። ይኸው 1000 ጨምሯል፣ 2676 ብር ይላል። እሺ አሁን ዲፖዚት ያደረግነውን ብር ዳታቤዝ ላይ ሄደን ቼክ እናደርጋለን። እዚህ ገብተን ትራንዛክሽኑን እናያለን ዲፖዚት መሆኑን። እዚህ ጋር በዚህ አካውንት ያስገባነው ብር ዲፖዚት መሆኑን ይሄው 1000 ብር ዲፖዚት እንዳደረግን ያሳያል። አሁን ወደ አካውንቱ በመሄድ የጨመረው እንደጨመረ ብሩን እናያለን። እዚህ ጋር ይሄው አበበ ከበደ በሚለው 1676 ብር ነበረ። አሁን 1000 ብር ዲፖዚት ስለሆነ 2676 ብር ሆኗል ማለት ነው። አሁን ዲፖዚት አድርገን ስለጨረሰ ሲስተሙ ላይ እንሄድና ሎጋውት ብለን እንወጣለን። አሁን ያሳየዋችሁ የዲፖዚት ነው። አሁን ጨርሰናል። ቀጣዩን ፓርት ደግሞ ከጓደኞቼ ጋር ታያላችሁ ማለት ነው። አመሰግናለሁ። እንዴት ናችሁ? እኔ ይስሐቅ ታዲዮስ ይባላለሁ። አሁን የማሳየው አድሚን ፖርታል ነው። አድሚን ፖርታል ፓርት እዚህ ጋር ገብተን እናያለን። በመጀመሪያ በአካውንት ነው የሚገባው ማለት ነው። በአካውንት ይገባል። አድሚን ፓስወርድ እና አድሚን አካውንት አለው ማለት ነው። እዚህ በአካውንቱ እንደዚህ አካውንቱን ጽፈን እናስገባለን። ኦኬ ወደ አድሚን ፔጅ ገብተናል። አሁን እዚህ ጋር ቶታል ዩዘር አለ፣ ቶታል ቫልዩ አለ፣ ዲፖዚት የተደረገው ቫልዩ እዚህ ጋር ስንት ተጠቃሚው ሲስተም ውስጥ እንዳለ የሚያሳይ የዩዘር መጠን የሚያሳይ ነው። እዚህ ጋር አካውንት አድሚን ምንድነው ስራው? አካውንት ክሬት ማድረግ። እዚህ ጋር ደግሞ ያሉ ነገሮችን ትራንዛክሽኖችን ማየት እና ትራንዛክሽን አንድ ትራንስፈር የተደረገውን ወደ ኋላ ለመመለስ ባክ ለማድረግ አንዱ በትም አለ። አካውንቱን ድሌት ለማድረግ ከተፈለገ እዚህ ጋር ድሌት አይከን አለ ማለት ነው። እዚህ ጋር ገብቶ አድሚኑ የአካውንት ሙሉ ተቆጣጣሪ ነው መሆኑ። ስታተስ አክሽን አለ። አካውንቱ አክቲቭ እንደሆነ ከተፈለገ እዚህ ጋር አክቲቭ ያደርጋል። ደግሞ ፍሪዝ ለማድረግ ወይ ኢንአክቲቭ ለማድረግ እዚህ በተም ኢንአክቲቭ ማድረግ ይችላል ማለት ነው። ቶታል ባላንስ ማን ነው ትራንስፈር ያደረገው ነው ማን ነው ዲፖዚት ያደረገው የሚለውን እዚህ ጋር ያስቀምጥልናል። እና እስቲ አንድ አካውንት ክሬት አድርገን እንይ እዚህ ጋር። እሺ አካውንት ክሬት ለማድረግ የዩዘር አካውንት ነምበር እናስገባለን። አካውንት ነምበር ከዛ በኋላ ፉል ኔም የዩዘሩን ተጠቃሚውን ሙሉ ስም እንጽፋለን።
እሺ ከዛ ዲፎልት ነምበር አለ ማለት ነው ለሁሉም ዩዘር የሚሰጠው። ዩዘሩ ይሄን ነምበር ከባለት በኋላ ሊቀይር ይችላል፣ ወደ የራሱ መቀየር ይችላል። እዚህ ጋር 1 2 3 4 ብለን ዲፎልቱን እንሰጣለን። ሶ ክሬት ስናደርግ አካውንቱ ክሬት ይደረጋል። አካውንት ክሬት ሰክሰስፉል ይላል። እዚህ ጋር አካውንት ክሬት እንደተደረገ ያሳያል ማለት ነው። ዘን የት ነው የምናየው? አካውንቱ አሁን ክሬት ያደረኩት ይስሐቅ ታደሰ በሚለው አካውንት፣ እዚህ አካውንት ኢኒሻል ዲፖዚት 50 ብር ብሎ አካውንቱ አክቲቭ ነው። እዚህ ጋር ደግሞ ይህን ነምበር መቀየር የሚፈልግ ከሆነ ሪሰት ለማድረግ እዚህ ጋር ይጠቀማል ማለት ነው። ሶ ይህ አካውንት ክሬሽን ማለት ነው፣ አድሚን ለዩዘር አካውንት መፍጠር። ሌላኛው ደግሞ ትራንዛክሽን፣ አሁን ዲፖዚት የተደረገ ዩዘሩ ዲፖዚት የሚያደርግ ከሆነ እዚህ ጋር ዲፖዚት ብሎ ታይፑን ነምበሩና ዳታው ዴቱን ያስቀምጣል ማለት ነው። ዲፖዚት ዊዝድሮል ዲፖዚት ደግሞ ትራንስፈር ካደረገ እዚህ ጋር ሙሉ መረጃውን እዚህ ጋር ያስቀምጣል። እና አሁን የተመዘገበው ቶታል ዩዘር ብሎ እዚህ ጋር አንዱን የተጨመረው መጀመሪያ አንድ ነበር፣ አንድ ተጨምሯል፣ እዚህ ጋር 2 አድርጓል ማለት ነው። እዚህ ጋር አንዱ ዲፖዚት ያደረገው እዚህ ጋር መጠን የባላንስ መጠን አለ ማለት ነው። እዚህ ጋር 1726 ብሎ ዲቢ ብሎ ያስቀምጣል ባላንስ። ሰላም ተሻለ ይባላሉ። ከኔ ጋር ደግሞ ዩዘሩ ወደ ኢንተርፌሱ ሄዶ ዊዝድሮ የሚያደርገውን እናያለን ማለት ነው። እና ያው ወደዛ ለመሄድ ቀድመን የአካውንቱን እናስገባለን። የአካውንቱንና ፒን ኮዱን ስናስገባ ከዛ በኋላ ሳይኒን ብለን ወደ ኢንተርፌሱ እንሄዳለን። ከዛ በኋላ ይኸው ያሳያል ማለት ነው። ምንድነው አሁን ያለው 2676 ብር ነው ያለው። እንደዚህ ነው መሆን አለበት። ስንፈልገው ማለቱን ለማለት ስንፈልግ እንደዚህ እናደርጋለን። ብሩ ለሰው እንዳይታይ ስለፈለገ እንደዚህ እናደርጋለን ማለት ነው። እና አሁን ከኔ ጋር የምናየው ዊዝድሮውን ነው የሚሆነው። እና ዩዘሩ አካውንቱ ቅድም በአካውንቱ በራሱ አካውንት ገብቶ ዊዝድሮ የሚያደርግበት ብሩን የራሱን ብር የሚያወጣበትን ማለት ነው። እና እዚህ ላይ ዊዝድሮ የሚል በተን አለች። እሷን ነክተን ወደ ውስጥ እንገባለን። ከዛ በኋላ ይኸው ውስጥ የፈለግነውን አይደል ብር ማለት ውስጡ ካለው በታች መሆን አለበት የምናወጣው። ስለዚህ አሁን ውስጥ ላይ ቅድም ያየነው 2600 ብር ስለሆነ 1500 ብርን እንዳወጣ። ስለዚህ እዚህ መጡ ይህንን እንዲያወጣ ኮንፈርም አክሽን የሚለውን እንነካለን። ለመቀየር ከፈለግን በዛው መቀየር እንችላለን። ኦር እዚህ ካንስል የሚለውን ነክተን መቀየር እንችላለን ማለት ነው። እና እዚህ ላይ ኮንፈርም አክሽን የሚለውን ስነካ ይኸው እዚህ ላይ ያሳያል ማለት ነው። ሰክሰስፉሊ ዊዝድሮል ሰክሰስፉሊ የሚለውን ያሳያል። ብሩ ሜሴጅን ያሳያል። ይህንን ብለን ሄደን እንደተቀነሰው እናያለን ማለት ነው። ቅድም 2600 ብር ነው የነበረው፣ አሁን መቀነስ አለበት። እንደምናየው አሁን 2600 ምናምን የነበረው ብር እና ያለው እዛ ያንን ትራንዛክሽን ሂስትሪ ውስጥ ሄደን ማየት እንችላለን ማለት ነው። እና ትራንዛክሽን ሂስትሪ ውስጥ ሄደን ስናይ ዊዝድሮው የተደረገው 1500 ብር እንደሆነ ያሳያል። ያንን ደግሞ ትክክል እንደሆነ ዳታቤዝ ላይ ሄደን ማየት እንችላለን ማለት ነው። ዳታቤዝ ላይ ያለውን ነገር ሄደን ማየት እንችላለን። አሁን ትራንዛክሽኑን ነክተን እንወስድ። ትራንዛክሽኑ ላይ ያለውን ነገር ቅድም 1500 ብር ነው 1500 ብር ነው ይሄው ማለት ነው ያወጣነው 1500 ብር አውጥተናል ማለት ነው። እና ሂስትሪ ላይ ያስቀምጣል። ይህንን እንደቀነሰው ደግሞ ሄደን ዩዘር አካውንቱ ላይ ዩዘሩ የራሱ አካውንት ላይ ሄደን ባላንሱን ቼክ እንዳደረግን ዳታቤዙ ላይ ማለት ነው። እና ስናየው ይኸው እንሰዋል። ቅድም 2000 ምናምን የነበረው አሁን 1176 ብር እንደሆነ ያሳያል። ተማሪ ስምኦን ተስፋ ይባላለሁ። ከኔ ጋር የምናየው ደግሞ
የባንክ ተጠቃሚ አንድ ዩዘር ወይም የባንክ ተጠቃሚ ወደ ሲስተም ውስጥ ገብቶ ትራንስፌር እንዴት እንደሚደረግ ትራንስፌር ፕሮሰሱን የምናይ ይሆናል። ዩዘር ለመግባት የራሱ ተጠቅሞ የሲስተሙ ይገባል ማለት ነው። እዚህ ዳታቤዝ ውስጥ የተመዘገበ ተጠቃሚዎች አካውንት አለ እዚህ ጋር ማለት ነው። እዚህ ጋር እንደምትመለከቱት አበበና ይስሐቅ የሚባሉ ተጠቃሚዎች አሉ። አሁን አንድ ሰው ገንዘቡን ትራንስፌር ለማድረግ ቢፈልግ የሲስተሙ ውስጥ ራሱ አካውንትና ፓስወርድ ተጠቅሞ ወደ ሲስተም ውስጥ ይገባል ማለት ነው። አካውንቱን ያስገባል። ከዛ ቀጥሎ የራሱ ፓስወርድ ያስገባል። ከዛ ሳይን አድርጎ ሲስተሙ ይገባል ማለት ነው። አሁን ሲስተም ውስጥ ነው። ለሰው ገንዘብ ማስተላለፍ ይፈልጋል። ከዛ ያለውን የራሱን አካውንት ያያል። መጀመሪያ እንደምትመለከቱት በዚህ ሰዓት አበበ ያለው የተመዘገበው እዚህ ጋር 166 ብር አለው ማለት ነው። 166 ብር ለሰው ትራንስፌር ቢፈልግ እዚህ ጋር ትራንስፌር የሚል ኦፕሽን አለው። እሱን በተን ክሊክ በማድረግ ውስጥ ይገባል ማለት ነው። እንደምትቀው አንድ ሰው ለአንድ ሰው ትራንስፌር ለማድረግ ቢፈልግ አካውንቱን ይጠይቃል። የተቀባዩን አካውንት ይጠይቃል። እዚህ ጋር አሁን ለይስሐቅ ትራንስፌር ለማድረግ ቢፈልግ እዚህ ጋር ይስሐቅን አካውንት ቁጥር ወስድና የይስሐቅን አካውንት ቁጥር ተጠቅሞ ለይስሐቅ ገንዘብ ያስተላልፋል ማለት ነው። ገንዘብ መጠንም እዚህ ጋር አማውንትም በሚል ቦታ ላይ የገንዘብ መጠን ያስገባል። 100 ብር እንበልና አሁን ለይስሐቅ 100 ብር ትራንስፌር እያደረገ ነው። እንደምትመለከቱት ትራንስፌር ሰክሰስፉል ይላል። ትራንስፌር ሆኗል ማለት ነው። እዚህ ጋር ስትሪም አለ። ስትሪም ማየት ይቻላል። እዚህ ጋር እንደምትመለከቱት 100 ብር ተቋርጧል። ይስሐቅ አበበ አካውንት ማለት ነው። አሁን በዚህ ሰዓት ላይ አበበ ያለው አካውንትን ቼክ ማድረግ እንችላለን። 165 ብር ነበረ። አሁን እንደምትመለከቱት 65 ብር ብቻ ነው የቀረው ማለት ነው። እሱንም ዳታቤዝ ውስጥ ገብተን ቼክ ማድረግ እንችላለን። እዚህ ጋር ለአበበ ያለው አካውንት በዚህ ሰዓት ፍሬሽ አድርገን ዳታቤዝ ስንት እናያለን ማለት ነው። እዚህ ጋር እንደምትመለከቱት 65 ብር ብቻ ነው። 165 ብር ነበር። አሁን 100 ብር ስለተቆረጠ 65 ብር ብቻ ቀርቷል ማለት ነው። አሁን አበበ የራሱን ትራንዛክሽን ትራንስፌሩን ጨርሷል። ከሲስተም ማውጣት ፈልግ እዚህ ጋር ሎጊን ሎጋውት የሚል ኦፕሽን አለ። እሱን ክሊክ በማድረግ ከሲስተሙ ይወጣል ማለት ነው። ስለዳመጣችሁ እናመሰግናለን። ስሜ ሳሙኤል ወልደመስቀል ይባላል። ወንድሞቼ ከሰሩት እቀጥላለሁ። እኔ ደግሞ ኮድ ፓርቱን ከኔ ጋራ ደግሞ እናያለን። አሁን የምናየው ዲፖዚት ክላስ ነው። አንድ ዩዘር አማውንት ዲፖዚት ሲያደርግ ምን መጠቀም እንዳለበት እንመለከታለን። ዲፖዚት ክላስ ውስጥ ፐብሊክ ነው ክላሱ። ዲፖዚት ክላስ ውስጥ ሁለት ፓራሜትሮች አሉ፣ አካውንት እና አማውንት። እነዚህን አማውንት እና አካውንትን በዚህ ቫሪያብል ተጠቅመን ዲክሌር እናደርጋለን። ይሄ ኢምፕሊመንት የሆነ ክላስ አለ። ያንን ኮማንድ ፓተርን ተጠቅመን ኢምፕሊመንት ስለምናደርግ ኦቨርራይድ እያደረገን ክላሶችን እንጠራለን። ለምሳሌ አንድ ዩዘር መጥቶ አማውንቱ ከዜሮ በታች ከሆነ ኔጌቲቭ የሚባል ነገር እዚህ ሲስተም ላይ ስለማይሰራ ኔጌቲቭ አማውንቶችን አይቀበልም። በኢፍ ቫሪያብል ዲክሌር አድርገናል። እዚህ ጋር ኔጌቲቭ ቁጥሮችን ዲፖዚት ሊያደርግ ቢሞክር ዲፖዚት አማውንት መስት ቢ ግሬተር ዛን ዜሮ ብሎ ሲስተሙ ይመልስለታል ማለት ነው። ከዛ ሲቀጥል ደግሞ ትራይ ካች ብሎክን ተጠቅመን ዳታቤዝ ኮኔክሽን ቼክ እናደርጋለን። ትራይ ካችን የተጠቀምንበት ምክንያት ዳታቤዙ ድንገት ክፍት ካልሆነ ካች ላይ እንዲያስቀምጠው ነው እንጂ ሙሉ ሲስተሙን እንዳይዘጋው። ዳታቤዙ ክፍት ካልሆነ ደግሞ ወደ ካች እንዲመጣ ነው። አንዱ ኦፕሬሽን ደግሞ የሚሰራው አንድ አማውንት ከገባ በኋላ ድንገት ሪቨርስ ማድረግ
እሺ አሁን ደግሞ ትራንስፈር እንዴት እንደሚሰራ እናያለን። አንድ ዩዘር ወደ ሌላኛው ዩዘር አንድን ብርን ለመላክ ሲፈልግ የሚጠቀም ኮዱን እንዴት እንደጻፈን እንመለከታለን። አሁን ያለነው ትራንስፈር አሁን ደግሞ ትራንስፈር እንዴት እንደሚሰራ እንመለከታለን። ትራንስፈር የሚሰራው ትራንስፈር የሚባል ክላስ አለ። ትራንስፈር የሚባለው ክላስ ውስጥ እነዚህ ፓራሜትሮች አሉ። ሶርስ አካውንት፣ ዴስቲኔሽን አካውንት እና አማውንት። የመጀመሪያው ወደ ማን ነው የሚላከው፣ ከማን ነው የሚላከው፣ ከዛ ሁለተኛው ደግሞ ወደ ማን ነው የሚላከው፣ ከዛ አማውንቱን እናስገባለን። ከዛ አማውንቱን ካስገባን በኋላ ይህ ሶርስ አካውንት ሌላኛው ሶርስ አካውንት ላይ የተጠቀምነውን ሶርስ አካውንት ይዞ ይሄድና ኮል ያደርጋል ማለት ነው። በዚህ ከላይ ስንመለከት ኢምፕሊመንት እያደረግን ስለመጣን ክላሶቹ በኢምፕሊመንት ኢንተርፌስ አለ ላይ ለዛ ነው ይሄኛው ዚስ ኪወርድ ከላይ ያሉትን እየጠራ ይመጣል ማለት ነው። እነዚህ ይሄ ትራንስፈር የተደረገው ነገር ኤክስኪዩት የሚደረገው እዚህ ጋር ኮማንድ በሚባለው ክላስ ይሆናል ማለት ነው። ትራንስፈር የሚባለው ክፍል ኤክስኪዩት የሚሆነው ኮማንድ በሚባለው ክላስ ነው። እዚህ ጋር ኢፍ ኢልስ ኮንዲሽን አለ። ኢፍ ኢልስ ኮንዲሽን አማውንቱ ከዜሮ ካነሰ አሁንም ትራንስፈር ማድረግ አይችልም ማለት ነው። አትሊስት አማውንቱ ከዜሮ በላይ መሆን አለበት። ፊ ይቆርጣል። አማውንት ሲልክ ከአንድ ሰው ወደ ሌላኛው ሰው ሲልክ ፊ ይቆርጣል። አማውንቱን በ0.01 አባስቶ ፊ ይቆርጣል። ከዛ በኋላ ቶታል አማውንቱን ይሰራለታል ማለት ነው። አማውንቱን እና ፊውን አንድ ላይ አድርጎ ትራንስፈር የሚሰራው ይሄኛውን ነው። ዊዝድሮ ክላስ ኮማንድ ኢንተርፌስን ኢምፕሊመንት በማድረግ አንድ ሰው ዊዝድሮ ማድረግ ከፈለገ ዊዝድሮ እንዲያደርግ የሚያስችል ኮድ ነው ማለት ነው። ልክ እንደ ትራንስፈርም እንደ ዲፖዚትም እንደዚያው አካውንት፣ አማውንት፣ አካውንት ዳታቤዝ አክሰስ ኦብጀክት፣ ትራንስፈር ዳታቤዝ አክሰስ ኦብጀክት፣ ኮማንድ ስትሪ ዳታቤዝ አክሰስ ኦብጀክቶችን ከሌላኛው ክላስ በመጥራት እዚህ ላይ ኢምፕሊመንት አድርጎ ነው የሚጠቀመው። ኤክስኪዩት ያደርጋል። ይሄኛው ኢፍ ኮንዲሽን ሁሉም ላይ አማውንቱ ከዜሮ በታች ከሆነ ሰውየው መላክ አይችልም ማለት ነው። ፊውንም ደግሞ ከ5000 በላይ ከሆነ ፊው ከ500 በላይ ከሆነ ፊው 5 ብር ይቆርጣል። ከ500 በታች ከሆነ ደግሞ ዜሮን ይቆርጣል ማለት ነው። ከዛ ቶታል አማውንቱን ከፊው ጋር አባዝቶ ደምሮ ይሰጠዋል ለከስተመሩ ማለት ነው። ይህን ይመስላል ኮዳችን። ቴንኪዩ። ስሜ ነኝ ጉሉፋ ይባላል። ከኔ ጋር የምናየው ደግሞ የዳታቤዙን ሎጂክ ነው። ቴብሎችን የተለያዩ ቴብሎችን ክሬት እናደርጋለን። ለምሳሌ ዲፖዚት ስናደርግ፣ ትራንስፈር ስናደርግ እና ትራንዛክሽኖችን ሙሉ በምንፈጽምበት ጊዜ ሙሉ የምንፈጽመው ትራንዛክሽን ወደ ዳታቤዝ የሚገባው እና ወደ ዳታቤዝ ስለሚገባ ባንክ ዳታቤዝን ክሬት እናደርጋለን ማለት ነው። ዳታቤዝን ክሬት እናደርጋለን። እንግዲህ በዚህ ዳታቤዝ ውስጥ ደግሞ የተለያዩ ቴብሎችን ለምሳሌ አካውንት፣ ትራንዛክሽን እና ሌላኛው ደግሞ አድሚን ደግሞ ኮማንድ ሂስትሪ ይህንን ቴብሎችን ክሬት እናደርጋለን። ክሬት በምናደርግበት ጊዜ ለምሳሌ አካውንት ላይ አንድ ሰው አካውንት ሲከፍት አካውንት ነምበር ይኖረዋል፣ የአካውንት ባለቤት ይኖረዋል እና ለባለ አካውንቱ ፒን ኮድ ይሰጣል። ባይ ዲፎልት አድሚኑ ክሬት ሲያደርግ ፒን ኮድ ይሰጣል እና ባላንስ ለምሳሌ አካውንት ክሬት በምናደርግበት ጊዜ ኢኒሻሊ የሆነ ብር ይቀመጣል። ባይ ዲፎልት ግን እኛ 0 ብር አድርገን የሰጠነው እና ስታቲስ ለምሳሌ የአካውንት አክቲቭ ነው ወይስ የተያዘ አካውንት ነው የሚለውን ነገር በዚህ ቴብል ውስጥ የሚመዘገበው ማለት ነው በአካውንት ውስጥ። እና ደግሞ ሁለተኛው ቴብል ደግሞ ትራንዛክሽን ነው። አንድ ትራንዛክሽን በምንፈጽምበት ጊዜ ትራንዛክሽን የራሱ የሆነ የትራንዛክሽን አይዲ አለው፣ አካውንት ነምበር አለው እና
እና አካውንት ታይፕ ማለት ትራንዛክሽን ታይፕ ለምሳሌ ዲፖዚት፣ ዊዝድሮ ወይ አንድ የሚል ታይፕ ይኖረዋል። ከዛም በኋላ ትራንዛክሽን የተፈጸመበት ሰዓት አለ። ሌላኛው ደግሞ ትራንዛክሽኑ አንድ ትራንዛክሽን በምንፈጽምበት ጊዜ ትራንዛክሽኑ የራሱ አይዲ ይኖረዋል። ትራንዛክሽኑ የሚለየው ሰርች ስናደርገው ሰርች አድርገን የሚለየው በዛ በትራንዛክሽኑ አይዲ ወይም በአካውንት ነበር ነው። ነገር ግን እንደ ፕራይመሪ ኪ የወሰነው ትራንዛክሽን አይዲ ነው። ከዛም በኋላ አካውንት ነምበር ትራንዛክሽን በምናደርግበት ጊዜ እና ታይፕ ይኖረዋል። ዲፖዚት ወይ ዊዝድሮ ወይ አንድ የሚለውን ማለት ነው። እና ትራንዛክት የምናደርገውንም ትራንዛክት የምናደርገውን ግን በዛኛው ቴብል ላይ ይቀመጣል ማለት ነው። ሌላኛው ደግሞ ኢንሰርት ኢንቱ አካውንት። ለምሳሌ መጀመሪያ አድሚኑ ክሬት ከማድረጉ በፊት ሳምፕል ዝም ብለን አካውንት ክሬት አድርገን አስገብተናል። ኢንሰርት ኢንቱ አካውንትስ አካውንት ነምበር፣ አካውንት ሆልደር፣ ፒን ኮድ እና ባላንስ መንቀድም ያልነውን ቫሊዩ እናስገባለን። ይሄ ባይ ዲፎልት እኛ የሰጠነው ባይዘው በዛ አድሚኑ በአፕሊኬሽኑ መስራት ይችላል። ሌላኛው ደግሞ ክሬት አድሚን አንድ ዩዘርኔም እና ፓስወርድ ነው የሰጠነው። ወደ ሲስተሙ አድሚኑ ለመግባት ሲፈልግ የራሱን ዩዘርኔም እና ፓስወርድ ነው የሚጠቀመው። ኮማንድ ስትሪዎችን በምናይበት ጊዜ ደግሞ አይዲ፣ አካውንት ነምበር፣ ኮማንድ ታይፕ፣ አማውንት፣ ዴስቲኔሽን አማውንት እና ይሄ ዛንዶ ወይ ኤክስኪዩት አዝ ምናምን የሚባሉ ነገሮችን ይሄ ቴብል የያዘ ነው ማለት ነው። ከዚህ በኋላ ደግሞ አሁን ያየነው የኤስኩኤሉን ወይም ዳታቤዝ ፓርት ነው። ይህንን ደግሞ ማይስኩኤል ላይ መተን በምናይበት ጊዜ ሎግን እናደርጋለን። ይሄኛው ዳታቤዝ ነው፣ ባንክ ዳታቤዝ የምንለው እንግዲህ አሁን የፈጠርነው ዳታቤዝ ከምለው ስር የተለያዩ ቴብሎችን ክሬት አድርገን ነበር በኮዱ። እነኚህ ባንክ አካውንትስ፣ አድሚንስ፣ ኮማንድ አካውንትስ፣ አድሚንስ፣ ኮማንድ ስትሪ እና ትራንዛክሽን የሚሉ ቴብሎች ተፈጥሮበታል። እና አንድ አካውንት ክሬት በሚደረግበት ጊዜ በዚህ አካውንት ላይ ነው የሚገባው እና አሁን ለምሳሌ እዚህ 2 አካውንት ክሬት ተደርጎ ነበር፣ አበበ ከበደ እና ይስሐቅ ታዲዮስ። ከዚህ ወጥተን ደግሞ ትራንዛክሽኖችን በምናይበት ጊዜ ቅድም በአፕሊኬሽኑ የፈጠርናቸው ትራንዛክሽኖችን እናያለን። ይሄ አድሚን ነው፣ ሎጊን ለማድረግ የምንጠቀምበት ዩዘር ነው እና ፓስወርዱ ያለበት። ኮማንድ ስትሪው ደግሞ በምንገባበት ጊዜ እዚህ ትራንስፈር፣ ዊዝድሮ፣ ዲፖዚት እነኚህ ትራንዛክሽን ቅድም ጓደኞቼ ሲፈጽሙ የነበረው ኮማንድ ታይፖች ናቸው። እነኚህ ዊዝድሮ፣ ትራንስፈር እያደረጉ ነበር በቀደመው ቪዲዮ ላይ ማለት ነው። ስለዚህ ዳታቤዙን እንደዚህ አወቃቀሩን ሰራ። ከዛም በመቀጠል ወደ ጃቫ ኮዱ በምንመጣበት ጊዜ አንድ አካውንት ሲከፈት አካውንት ነምበር፣ አካውንት ሆልደር፣ ኢንኮድ፣ ባላንስ፣ ስታተስ የሚለውን በዳታቤዙ ክሬት ወይም ስኩል እንዳደረግን አይተን ነበርን። አሁን ኮዱ ያለው እዚህ ጋር ነው። እንግዲህ ባንክ ሞዴልስ በሚለው ስር ባንክ አካውንት የሚል አለ። በዚህ ባንክ አካውንት ስር ደግሞ ቅድም በስኬል የፈጠርነው ዳታቤዙ ላይ ሴቭ እንዲያደርግ የፈጠርነውን ሎጂክ በዚህ ኮድ ነው ኢምፕሊመንት የምናደርገው ሞዴል ካሉት ማለት ነው። እንግዲህ ቅድም አካውንት ነምበር፣ አካውንት ሆልደር፣ ፒን ኮድ፣ ባላንስ፣ ስታተስ የሚሉትን አይተን ነበርን። ለዚህ ኮንስትራክተር ክሬት እናደርጋለን። ለዚህ ኮንስትራክተር ክሬት ካደረገን በኋላ እነኚህን ባይ ጌተርና ሴተርን በመጠቀም ፕራይቬት ስለሆኑ እነኚህ አክሰስ እናደርጋቸዋለን ማለት ነው። ለምሳሌ ጌት አካውንት የሚለውን ፓብሊክ ሜተድን ክሬት በማድረግ አካውንት ነምበርን አክሰስ ማድረግ እንችላለን፣ ምክንያቱም ፕራይቬት ስለሆነ ማለት ነው። ሶ እነኚህን ጌተር እና ሴተር ሜተዶችን በመጠቀም ነው በኋላ ቅድም እንዳየነው ወደ ፍሮንትንዱ ይዘንልን አክሰስ ማድረግ ከዳታቤዙ ጋር መገናኘት የምንችለው ማለት ነው። ዳታቤዙን ደግሞ ወደ ፍሮንትንዱ እንዲያመጣ ከፈለግን ደግሞ እዚህ ጋር ያለውን ሎጂክ የተጠቀመው ዳታ አክሰስ ኦብጀክት የሚለውን እዚህ ክሬት ስናደርግ ምንድነው ዳታ
እዚህ ላይ ባንክ አካውንት የሚል አለ። ክሬት ያደረግነውን እዚህ ኢምፖርት አድርገናል። ባንክ አካውንት የሚለውን ኢምፖርት አድርገናል። ይህንን ባንክ አካውንት የሚለውን ኢምፖርት ያደረግነውን ጌት አካውንት የሚል ኮንስትራክተር ማለት ሜተድ ክሬት በማድረግ አካውንቶች እያዝ ጋር እንሄዳለን ማለት ነው። እና ደግሞ የትራንዛክሽንን በምናይበት ጊዜ ቅድም ስኩዌል እንዳየነው ትራንዛክሽን አይዲ፣ አካውንት ነምበር፣ ታይፕ፣ አማውንት ምናምን የሚለውን በስኩዌል አይተናል። እንግዲህ በጃቫ ሎጂክ የሰራ ነው ደግሞ ትራንዛክሽን ጃቫ በሚለው ስር ነው። እንግዲህ ይሄ ትራንዛክሽን ምን ያደርጋል? ትራንዛክሽን አይዲ ያለው አካውንት ነምበር፣ ታይፕ፣ አማውንት፣ ታይም ስታምፕ የሚለውን ይይዛል እና እነሱም ደግሞ ባይ ጌተር እና ሴተር ሜቶዶችን በመጠቀም ፕራይቬት ስለሆኑ አክሰስ እናደርጋለን። በኋላ በሌላ ኮድ ላይ መጠቀም ስንፈልግ እቺ ጌተር የምትለዋን እና ሴተር የምትባለዋን ኮዶችን ማለት ሜቶዶችን ኮል በማድረግ ነው የምንጠቀመው። ዳታቤዝ ኮንፊጉ ደግሞ ቅድም ኤስኩኤል ኮድ ጽፈን የነበርነውን ኮድ ከማይስኩኤል ጋር ለማገናኘት የተጠቀምነው ነው። ይህንን ይመስላል። እናመሰግናለን።